ዩቲዩብ ቪዲዮ መስራት ከጀመርኩ በጣም ቆየሁ። እንደውም ለመጀመሪያ ጊዜ የለቀኩት ከአንድ አመት በፊት ነው። ዩቲዩብ መስራት ስጀምር ብር እንደምሰራ እያሰብኩ ነበር። በጣም ደስ እያለኝ ነበር የጀመርኩት። ነገር ግን ምን ማድረግ እንዳለብኝ ግራ ተጋብቼ ለአንድ አመት ያህል ዝም ብዬ መልቀቅ እንዳለብኝ እያሰብኩ እንደምንም እየተጋጋጥኩ 19 ቪዲዮ ሰራሁ። 19 ቪዲዮዎችም ሰራሁ። እስካሁን ግን ምንም ብር አልሰራሁ። ስጀምር ለራሴ እንዲህ ብዬ ነግረው ነበር፣ ዩቲዩብ መሰራ ከሆነ ብር መስራት እችላለሁ። ግን በጣም የሚገርመው ዩቲዩብ መስራት ቀርቶ መመልከቱ በዛብኝ። እኔ ስጀምር አሁን ያለሁበት ቦታ ላይ እሆናለሁ ብዬ አላሰብኩም ነበር። ዩቲዩብ ቪዲዮ 19 ቪዲዮዎችን ያክል ወይም አጫጭር ቪዲዮዎችን ሲደመሩ 25 ቪዲዮዎችን በአንድ አመት 25 ቪዲዮዎችን ሰራሁ። 25 በአንድ አመት። ያየሁት ግን በዛ። ያየሁት ግን ሳስበው ዩቲዩብ ከጀመርኩ ጀምሮ ያየኋቸው ቪዲዮዎች እየገባሁ ስጠቀም ያየኋቸው ቪዲዮዎች ሳስበው ከ100,000 በላይ ከዛ በላይ ነው የሚመስለኝ። ላይሆን እኮ ይችላል፣ 100,000 ላይሆን ይችላል። ግን በቃ ልክ እንደዛ ነው። በጣም ብዙ ቪዲዮዎችን አይቻሉ፣ ተመለከትኩ፣ በጣም ቪዲዮዎችም አየሁ። በዚህ ምክንያት በፊት የነበረኝ የደስታ ስሜት ፌድ እያደረገ ወይም ደግሞ እየቀነሰ መጀመሪያ ላይ ሲጀምር በጣም የነበረው ኤክሳይትመንት፣ በጣም የነበረው የሆነ ደስ እያለ ሲሰራ የነበረው መጀመሪያ ቪዲዮዎችን ስለቅ እንደዛ የነበረው እየቀነሰ መጣ። አይምሮዬ እነዛን ሁሉ ቪዲዮዎች በማየቴ ምንም የጨመርኩለት ነገር እንደሌለ ተሰማኝ። እነዛም ቪዲዮዎች በማየቴ እነዛ ከ100,000 የሚመስሉ 100,000 በላይ የሚሆኑ ልክ እንደዛ በቃ በጣም ብዙ የሆኑ ቪዲዮዎችን በማየቴ ምንም የጨመርኩት ያለ ነገር እንዳለ አይሰማኝም። ዩቲዩብ መጠቀም ከጀመርኩ ጀምሮ እስካሁን ጠቀመኝ የሚለው ነገር ቢኖር የስብከት ቪዲዮዎችን በማየቴ ነው። ሌላው ወይ ጠቃሚ ሆኖ አልተጠቀምኩበትም ወይም ደግሞ የስልክ ሱስ የጨመርኩበት ናቸው። ኢንተርቴንመንት ወይም ደግሞ የዋዛ ፈዛዛ ቪዲዮዎች ናቸው። እኔ ይህንን ቪዲዮ እስከምሰራበት ቀን በዚህ በነገርኳችሁ ወጥመድ ውስጥ ለመላቀቅ እየሞከርኩ ነው። በዚህ በነገርኳችሁ ወጥመድ ውስጥ ገብቼ ለመላቀቅ እየጫርኩ ነው። በሳምንት ከ49 ሰዓት በላይ ስልኬ ላይ አሳልፋለሁ። በሳምንት ከ49፣ ይሄ ማለት 2 ቀን ሙሉ በሳምንት። ከሳምንቱ 2 ቀን ለምሳሌ ቅዳሜና እሁድ ብለን እንሰበው። ከሳምንቱ ቅዳሜና እሁድን ስልኬ ላይ ቀኑንም ማታውንም ሙሉ ለሙሉ ቁጭ ብዬ ስልኬ ላይ አሳልፋለሁ። ልክ እንደዛ ብላችሁ ሰቡት። በቃ ተመሳሳይ ነው ማለት ትችላላችሁ። 49 ሰዓት ስልኬ ላይ አሳልፋለሁ። ከዛ ደግሞ አብዛኛውን ጊዜ ማሳልፈው ዩቲዩብ ላይ ነው። እነዛን ቪዲዮዎችን በማየት ሰጀስት የሚደረግልኝን ቪዲዮዎች በማየት በቃ ደስ የሚሉኝ ቪዲዮዎች በማየት በቃ እነዛን እያየሁ አሳልፋለሁ። ደስ የሚሉኝን ያልኩ የሚጠቅሙኝን አላልኩ።
የሚጠቅሙኝን ራሱ ባይ አልተጠቀምኩባቸው። ከህይወቴ የተለወጠ የምለው ነገር ቢኖር ጸባዬ እና የዓለማወቄ ብዛት ነው። ስጀምር ግልጽ የሆነ ዓላማ ይዤ ብጀምር ይሄኔ ብዙ ፎሎወሮች ይኖሩኝ ነበር። ለነገሩ ግልጽ መሆንበትም ነገር የለኝም። ስጀምር በሁሉም ትንሽ እውቀት እየጨለፍኩ ባዶ ሆኜ ራሴን ማግኘቴ ያሳዝኘኛል። ካንዱም እየጨለፍኩ አንድ ነገር ላይ ሳላተኩር ባዶ መሆኔ ያሳዝነኛል። አንዳንዴም ሳስበው ቤተሰቦች ያሉኝን ብሰማ፣ አንድ ነገር ላይ ብሰራ፣ አንድ ነገር ላይ ባተኩር ይሄኔ በአንድ አመት የት ደርስ ነበር? የት ደርስ እንደሆነ እግዚአብሔር ያውቃል። እኔ ግን የሚመስለኝ አሁን ካለሁበት የተሻለ በጣም የተሻለ ቦታ እንደምደርስ ይሰማኛል። ግን የሚገርመኝ ነገር እስካሁን ድረስ ተስፋ አልቆረጥኩም። እንደ ዛገ መኪና እየተንቀራፈፍኩም ቢሆን ቪዲዮዎችን እለቃለሁ። ከልብ የምነግራችሁ ነገር ቢኖር ዓላማ ይኑራችሁ። ምንም ነገር ስትጀምሩ ዓላማ ይኑራችሁ። ዋናው እሱ ነው። ከዛ ግን ከእግዚአብሔር ጋር ሆናችሁ ታሳኩታላችሁ። እኔ ግን ከዚህ በኋላ ስኬቴ ሰው መሆኔ ነው። እንደ ሰው መሆኔ